በድጋሚ ጤና ይስጥልኝ ክቡራን ተመልካቾቻችን ከክፋ ማህበረሰብ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ዜናዎቹን የምመራው ፍጹም ተሾመ ነኝ። የትንሣኤ በዓል ከኢየሱስ ክርስቶስ ምሕረትና ይቅርታ ማድረግ እንደተማርንበት ነው ሲሉ የቦንጋ ዩኒቨርሲቲ የመማር ማስተማር ዘርፍ ምክትል ፕሬዝዳንት ዶክተር ከለው አዲሱ ተናገሩ። ዩኒቨርሲቲው ከግቢው ተማሪዎች ጋር የትንሣኤ በዓልን በጋራ አክብሯል። አማኑኤል ክንፈ የዚህን ዝርዝር ይዟል። ዩኒቨርሲቲው የተለያዩ የማህበረሰብ ክፍሎች ጋር ነው በዓሉን በደማቅ ሁኔታ ያከበረው። በዩኒቨርሲቲው የመማር ማስተማር ዘርፍ ምክትል ፕሬዝዳንት ዶክተር ከለለው አዲሱ የዛሬውን በዓል ስናከብር በመቻቻል መንፈስ በአብሮነትና በመከባበር መሆን እንዳለበት ገልጸዋል። ቦንጋ ዩኒቨርሲቲም ይህንን የመሰለ ደማቅ የበዓል ዝግጅት ሲያደርግ ተማሪዎች ወላጆቻቸውን እንዳያስቡ እንደሆነ አንስተው በዓሉን እንደ ወላጅ በመሆንና በመካከላቸው በመገኘት ማክበራቸውን ተናግረዋል። በዓሉን እዚህ ስናከብር ከቤተሰብ ተለይተናል በሚል የባይተዋርነት ስሜት በውስጣችን ሊፈጠር አይገባም። ምክንያቱም ቦንጋ ዩኒቨርሲቲ ሁለተኛ ቤታችን ነው። እንደ ዩኒቨርሲቲ እናንተን ተማሪዎቻችንን በዓሉን ተደስታችሁ እንድታሳልፉ ዩኒቨርሲቲው በቻለው መጠን የራሱን ዝግጅት አድርጎ በዓል ሸቷችሁ እንድታሳልፉ ያደረገበት አግባብ ስላለ ምንም አይነት ባይተዋርነት ሊሰማችሁ አይገባም። ዶክተሩ በማስከተል ተማሪ ዩኒቨርሲቲውን እንደ ሁለተኛ ቤቱ በመቁጠር በዓሉን በደስታ እንዲያሳልፍም ጠይቋል። የአስተዳደር ምክትል ፕሬዝዳንት ዶክተር አዊ ታደለ ይህም በዓል ስናከብር የዩኒቨርሲቲ ተማሪ መገለጫ በሆነና ዲሲፕሊን በሆነ መልኩ ተማሪዎቹ በዓሉን ሊያከብሩ እንደሚገባም አሳስቧል። በዓሉ በምናሳልፍበት ሰዓት ላይ በተለይ ጥንቃቄ ያስፈልጋል። ከግቢ ውጭ በምንወጣበት ሰዓት ላይ በዩኒቨርሲቲ ተማሪ እንደመሆናችሁ መጠን የዩኒቨርሲቲውን ገጽታ በማይጎዳና ወይም ደግሞ የዩኒቨርሲቲ ተማሪ መሆናችሁን በደንብ በሚያመላክት መልኩ ማክበር ይኖርባችኋል ማለት ይህ ማለት ምን ማለት ነው? በምንሄድበት ቦታ ላይ ሁሉ በጣም ዲሲፕሊን መሆን ይጠበቅብናል ማለት ነው። በተረፈ በዓሉ በድጋሜ የሰላም፣ የፍቅር፣ የአንድነት፣ የደስታ እንዲሆንላችሁ እመኛለሁ። የዩኒቨርሲቲው የፕሬዝዳንት ጽሕፈት ቤት ኃላፊ አቶ ተረፈ ኃይለማርያም በቁጥር ከ3000 በላይ ተማሪዎች አረጋውያንና አቅመ ደካሞች ጋር የትንሣኤን በዓል ግቢው እንዳከበረ ገልጸዋል። ዩኒቨርሲቲ ስትታመሙ፣ ስትደሰቱ ከእናንተ ጋር ከወላጆቻችሁ የተቀበለውን አደራ እየጠበቀ ያለ ተቋም በመሆኑ ዛሬም በበዓል ከእናንተ ጋር ብዙዎች እንዲመጡ ጥሪ ተላልፏል። ነገር ግን ጥሪ አክብራችሁ እናንተ ተገኝታችኋል። በዚህ ምክንያት በዓሉን በጋራ እያከበርን እንገኛለን። ስለዚህም በዓል ስናከብር እዚህ ቦታ የመጣነው ትልቁ ዓላማ ለመማር ማስተማር ነው ማለት ነው። ውጤታማ የሆነ ለወላጆቻችን ወደ ቤት በምንመለስበት ጊዜ የተሻለ ውጤት አስመዝግበን ተመርቀን ዲግሪ ይዘን ከዛም በላይ ደግሞ ስንቅ ይዘን ወደ ቤተሰቦቻችን እንድንመለስ ቤተሰቦቻችን ይጠብቃሉ። የቦንጋ ዩኒቨርሲቲው ተልዕኮ እሱ ነው። በሰው ሀብት ልማቱ ላይ እንዲህ በእውቀት የበለጸገ ሰው አስታጥቆ ወደ ማህበረሰብ መላክ ስለሆነ ይህንን አደራ እያሰባችሁ በመማር ማስተማር ዘንድ የመጣችሁበትን ትልቁ ዓላማ ትኩረት አድርጋችሁ ሊሰሩ ይገባል የሚልና በዚህ ሂደት ውስጥ የሚገጥሙ የቅድም ዶክተር ከለለው እንዳለው የሃይማኖት ልዩነት አለ፣ የቋንቋ ልዩነት አለ፣ የባህሪ ልዩነት አለ። የኔ የሱ ይብሳል፣ ከኔ ሃይማኖት የሱ፣ ከኔ ቋንቋ የሱ የተሻለ ነው የሚል በትንሣኤ የተማርነውን ትዕግስትና ትህትና በተግባር እያሳየን እስከ መጨረሻው ልንተጋ ይገባል። ተማሪዎቹ ለመጨረሻ ፍሬ በቅተው ቤተሰቦቻቸውንና ሀገራቸውን ማስደሰት እንዳለባቸውም ተናግረዋል። ዩኒቨርሲቲው በአጠቃላይ ከተማ ውስጥ ካሉ አቅመ ደካሞች፣ አረጋውያንና ወደ የቤተሰቦቻቸው ከማይሄዱ ልጆች ጋር ነው በዓሉን ያከበረው። በተመሳሳይ ዜናም የቦንጋ ዩኒቨርሲቲ ከ300 ሺህ ብር በላይ በሆነ ወጪ የትንሣኤ በዓል ምክንያት በማድረግ ለአቅመ ደካሞችና አረጋውያን ማዕድን አጋርቷል። አሁንም አማኑኤል ክንፈ ዝርዝሩን ተመልክቶታል።
በዩኒቨርሲቲው የመማር ማስተማር ዘርፍ ምክትል ፕሬዚዳንት ዶክተር ከለለው አዲሱ ዩኒቨርሲቲው ከተቋቋመበት ጊዜ ጀምሮ ይህ ድጋፍ አሁንም እንደቀጠለ ተናግሯል። ቋሚ የሆነ የገንዘብ ድጋፍ የሚያገኙበት ስርዓት ተዘርግቶ በየወሩ 1,000 ብር ደሞዝ የሚከፈላቸው አረጋውያን አሉ። ይሄ ከመንግስት ካዝና ሳይሆን ራሱ የዩኒቨርሲቲውን ማህበረሰብ አነቃንቆ ሞቢላይዝ አድርጎ የሚገኝ ገንዘብ ነው። ያ በየወሩ ከ50 በላይ አረጋውያን 1,000 ብር ደሞዝ የሚያገኙበት ስርዓት አለ እና አሁንም ያገኛሉ። ከዚህ ባለፈ የሕክምና አገልግሎት ባሉበት ቦታ ሄዶ የሚሰጥበት ስርዓት አለ። ያረጁ ቤቶቻቸውን የማደስ ስራዎች በስፋት ተከናውነዋል። ሌሎች በርካታ ስራዎች ተከናውነዋል። ከዚህ ውጭ ደግሞ ትልቁ በተለይ በጣም ረዳት የሌላቸው ጧሪ የሌላቸው በየቦታው የወደቁ አረጋውያን አካባቢ ላይ መኖራቸውን ተመልክቷል ተቋሙ። ያንን በማየት በተለይ እነዚህ አረጋውያን በአንድ ማዕከል ተሰብስበው አንድ ቦታ ሆነው በቋሚነት በዘላቂነት የሚደገፉበትን ስርዓት ለመፍጠር አንድ ትልቅ የአረጋውያን መንከባከቢያ ማዕከል ገንብቶ አሁን የመጀመሪያውን ዙር ወደ 20 የሚጠጉ አረጋውያንን አስገብቶ በቋሚነት እዛ ውስጥ እየተንከባከበ እያኖረ እየደገፈ ይገኛል ማለት ነው። የአስተዳደር ምክትል ፕሬዚዳንት ዶክተር አብይ ታደለ በበኩላቸው ዩኒቨርሲቲው አቅም የሌላቸውን የህብረተሰብ ክፍሎች በመርዳት ዙሪያ ዘርፈ ብዙ ተግባራትን እያከናወነ እንደሆነም ገልጸዋል። እነዚህ ለአገር ከፍተኛ አስተዋጽኦ ያበረከቱ ከፍተኛ ድጋፍ ውለታ የዋሉ አካባቢ ማህበረሰቦች በተለያየ ምክንያት አቅማቸው በማነሱ ምክንያት ጉዳት ላይ የወደቁ በርካቶች አሉና ይህንን ታሳቢ በማድረግ እንግዲህ ዩኒቨርሲቲያችን ከመምህራን እንደዚህም ሰራተኞች እንዲሁም ደግሞ የአመራሮችን ሁሉም በማቀናጀት የአረጋውያን በቋሚነት መደገፍ የሚችሉበትን አሰራር ዘርግቶ እየተገበረ ይገኛል። ይህ እንግዲህ መጀመሪያ ዩኒቨርሲቲ ከተቋቋመበት ጊዜ ጀምሮ የጀመረ ነው ማለት ነው። ከዛም ባለፈ ዩኒቨርሲቲ እንግዲህ ይሄ በቂ አይደለም በማለት የተወሰኑ ሁሉንም እንኳን የተወሰኑ በጣም የከፋ ችግር ውስጥ የወደቁ አረጋውያን በቋሚነት መደገፍ በሚችሉበት ሁኔታ የአረጋውያን ማዕከል በመገንባት አሁን ሰዓት በርካታ የአረጋውያን በዩኒቨርሲቲው ማዕከል ውስጥ እየኖሩ እየተደገፉ ያለበት ሁኔታ አለ። ይህም እንግዲህ በገንዘብ ከሚደገፈው በተጨማሪ ማዕከል ውስጥ በርካታ የሚያስፈልጋቸው ድጋፎችን እየተደረገላቸው ያለ ሁኔታ ነው ያለ። ከዛ ውጪ ደግሞ የተወሰኑት ደግሞ በየወሩ 1,000 ብር የተደገፈላቸው ድጋፍ እያገኙ ያሉበት ሁኔታ አለ ማለት ነው። እንግዲህ አንተ እንዳልከ እንግዲህ ዛሬ የተገናኘ ነው እዚህ የተወሰኑ ቅድም እንዳልኩት እንግዲህ ሁሉንም በአንድ ማዕከል ውስጥ መደገፍ ስለማይቻል ያንን ድጋፍ ወይም ደግሞ ያንን አገልግሎት ማግኘት ያልቻሉትን ደግሞ እንዴት አድርገን እንደግፍ በማለት ዩኒቨርሲቲው እንግዲህ በአሁኑ ሰዓት በዛሬው ዕለት ማለት ነው የዚህ ፋሲካ ወይም ትንሳኤን በዓል ምክንያት በማድረግ እንግዲህ ከ300,000 በላይ ብር በላይ ወጪ የሚገመት በሬ በማረድ በርካታ ቅድም እንዳልኩት እንደዚህ አቅም የሌላቸው ጧሪ የሌላቸውም በርካታ አረጋውያን አቅመ ደካሞችን በማሰባሰብ በቂ እንኳን ባይሆንም በተወሰነች ይደግፋቸዋል በሚል እንደምታይ በርካታ ኦልሞስት ከ200 የሚጠጉ አቅመ ደካሞች ናቸው ማለት ነው። እነዚህን እየደገፈ ያለበት ሁኔታ አለ። እንግዲህ ይሄ የመጀመሪያ አይደለም። ቅድም እንዳልኩትና ዩኒቨርሲቲው ከተቋቋመበት ጊዜ ጀምሮ እየደገፈ ያለበት በተለይም ደግሞ በዓላት ሲመጡ እንደምታወቀው እንግዲህ ሁሉንም ሰው እኩል የሚያደርገው በዓል ሲመጣ ነውና እንደዚህ አቅመ ደካሞች ባይተዋርነት ወይም ደግሞ ብቸኝነት እንዳይሰማቸው አትሊስት ትንሽም ወስዶ ቤታቸው መቅመስ የሚችሉበትን እድል የፈጠረበት ሁኔታ ነው ያለው ማለት ነው። የዩኒቨርሲቲው የፕሬዝዳንት ጽሕፈት ቤት ኃላፊ አቶ ተረፈ ኃይለማርያም ይህ ተግባር በየዓመቱ እንዳለ ተናግረው በዘንድሮ ዓመት በዓል ተጠናክሮ መቀጠሉን ይናገራሉ። አቅመ ደካሞችንና አረጋውያንን ከቦንጋ ከተማ የሚገኙትን የማዕድ ማጋራት ፕሮግራም በየወቅቱ በየበዓላቱ በተለመደ መንገድ እያከናወን እንገኛለን። እንግዲህ ዛሬ በተለየ መንገድ የምናከብረው በዋናነት ይህ ተቋም የአካዳሚክ ወይም የመማር ማስተማር ተቋም ነው። አንዱ ትልቁ ተልዕኮው ተማሪዎችን አስተምሮ በሀገራችን የሚታየውን የሰው ኃይል በብቃትና በጥራት አስተምሮ
ያንን የሰው ኃይል ሀገር የምትፈልገውን አቅም ለሀገር ማብቃት የሚል ትልቁ ሚሽን ነው ያለው። ከዚህ አንጻር ከተማሪዎቻችን ጋር በጋራ ተማሪዎቻችን ከቤተሰቦቻቸው ተለይተው መጥተው ከኛ ጋር ነው ያሉትና ብቸኝነት እንዳይሰማቸው ከወላጆቼ ጋር ቢሆን ኖሮ ብሎ እንዳያዝኑ ከጎረቤት ሰዎች ጋር ቢሆን ኖሮ ብሎ እንዳያዝኑ አብረን ከኛ ጋር እዛ ቤት ያው ኢትዮጵያዊ ባህላችን አንድ ነው። አብዛኛው ኢትዮጵያውያን በስጋ በተለያዩ የበዓል ፕሮግራሞቻችን ብዙም የሚጋሩን አንድ አይነት ስለሆነ ያንን ፕሮግራም አዘጋጅተን ከተማሪዎቻችን ጋር እያሳለፍን ያለንበት ሁኔታ ነው ያለው። ሌላው ደግሞ አረጋውያንን ያው በየጊዜው እየደገፍን መተናል። በተለይ ከቦንጋ ከተማ ላይ 45 የሚሆኑ አረጋውያንን ሰብስበን እንዲህ በዓልን ብቻ ጠብቀን ሳይሆን ዘላቂ የሆነ ድጋፍ ማድረግ አለብን ተብሎ ከዛሬ 4 ዓመት በፊት አንድ ፕሮግራም ተጀምሮ አረጋውያን 45 የሚሆኑ ተሰብስበው በየወሩ የኢትዮጵያ ንግድ ባንክ አካውንት ተከፍቶላቸው ደሞዝተኛ እንደሆኑ አድርገናቸዋልና በየወሩ 1 ሺህ ብር ይገባል። ይሄ ከፍተኛ አመራር ከ5% ጀምሮ ከወር ደሞዙ ይቀንሳል። ትንሹ ደግሞ ከ1% ጀምሮ ይቀንሳል። አጠቃላይ የአድሚን 1300 የሚሆኑ ሰራተኞች አሉን። የአካዳሚክ ደግሞ 500 የሚጠጉ አባሎቻችን አሉ። በአጠቃላይ 8000 የሚሆኑ አባሎቻችን በወር በሚያደርጉት ድጋፍ እነዚህ አረጋውያን እየተደገፉ ያሉበት ሁኔታ ነው ያለው። ድጋፍ የተደረገላቸው የህብረተሰብ ክፍሎችም ምስጋናቸውን በዚህ መልኩ ገልጸውልናል። እንዲያሰባችሁ ቤታችሁን የሚያስብ ጌታ አምላክ ይስጦ። ቅዱስ ሚካኤል ቅዱስ ጊዮርጊስ ጤናችሁን ይስጣችሁ። እነዚህ ሁላ ለኛ ልጆች ለኛ አንካብካቢ እነሱ ሆኖ ለኛ አንካብክቦ እዚህ አደርሶናልና ጾማችንን በሰላም ፈተናልና ለእናንተም ደግሞ ከርሞ ምታደስት የሚያርገው ጤናቸውን ይስጣችሁ። ለልጆቹም ጤናችሁን ይስጣችሁ። ያላገባ አገብቶ ምደሰት ያርገው። ያላገባች ሴት ብቶ አገብታ ምትደሰት ያርገው። ጌታ አምላክ ጤናችሁን ይስጣችሁ። ሰላም ኑሮ ይስጣችሁ። በመጨረሻም ያነጋገርናቸው አካላት ለመላው ሕዝበ ክርስቲያን የእንኳን አደረሳችሁ መልእክት አስተላልፏል። አቅመ ደካሞችን የመርዳት ተግባር ተጠናክሮ መቀጠል እንዳለበት በጊምቦ ወረዳ የውሹሽ ማዘጋጃ ቤት አሳሰበም። ማዘጋጃ ቤቱ በከተማው ለሚኖሩ አቅመ ደካሞች በፋሲካ በዓል ማዕድ አጋርቷል። ዘገባው የባልደረባችን ታጅቶ ከበደ ነው። ጽዮን ታደል እንደሚከተለው ታቀርበዋለች። የተቸገረውን መርዳት ያለው ለሌለው ማካፈል ከጥንት አባቶች ተያይዞ የመጣ የከፋ ማህበረሰብ የባህል እሴት ነው። ይህ ባህል እሴትም በአሁኑ ትውልድ ተጠናክሮ ቀጥሏል። በከፋ ዞን ጊምቦ ወረዳ ውሽውሽ ከተማ ማዘጋጃ ቤት የፋሲካን በዓል ምክንያት በማድረግ ለአቅመ ደካሞች ማዕድ አጋርቷል። ማዕዱን በማጋራታቸው የተሰማቸውን ደስታ የከተማ አስተዳደሩ አመራሮች ይነግራሉ። መለያየትን ወደ ኋላ ትቶ የመደመርን እሳቤ ወደፊት በማስቀደም ሁሉም ሃይማኖት ተደምሮ ከየራሳቸው ከሌላቸው በጀት አዋጥቶ የሰጡንበት ባለሀብቶችም በበጎነት የሰጡንና ሃይማኖቶች አንድ ላይ ተያይዞ የቆሙበት የሚያስደስት የተለየ ማዕድ ማጋራት ነው ብዬ ነው የዚህን ማዕድ ማጋራት የሚያስተላልፈው። ይሄ በጣም ያስደስተኛል። አጠቃላይ የማዕድ ማጋራት ፕሮግራም ላይ ዋና ዓላማ አድርገን የሰራ ነው ያለ ነው። ሰው በዓል በመጣ ቁጥር እንደ ከተማችን እኩል ተደስቶ እንዲውል በተለያየ ሽታ በተለያየ ምክንያት ሀዘን ውስጥ እንዳይኖር አብሮ ተደስቶ ካለው ሰው ጋር ካለው ማህበረሰብ ጋር በደስታ እንዲውል ነው ዓላማ አድርገን የሰራ ነው ያለ ነውና በዚህ በ2018 ዓም የመላው የክርስትና እምነት ተከታዮች በዓሉን ሲያከብር በወረዳ ሴቶችና ህጻናት ብሎም በወረዳ መንግስት አቀናጅተን 5 ማዘጋጃ ቤትና 31 ገጠር ቀበሌዎች ላይ ድሃን ስናደራጅና ማዕድ ስናጋራ ያንዳንዱ መላ ማህበረሰባችን አንዱ ሲደሰት፣ አንዱ ሲያዝን፣ አንዱ ጠግቦ ሲያድር፣ አንዱ ተርቦ ማደር ይሄ ሰብአዊነትን የሚጎዳ በመሆኑ እኛ በወረዳ ደረጃ ቅድም የተባሉ ቀበሌዎችና ማዘጋጆች የጋራ ምክክር ፈጥረን ኦሪንቴሽን ሰጥተን
አካባቢ ላይ ያሉ ባለሀብቶች ድጋፍ እንዲያደርጉ፣ የሃይማኖት ተቋማት፣ የተለያዩ ኢንቨስትመንቶች ድጋፍ እንዲያደርጉ በጋራ ተነጋግረን የጋራ ዳይሬክሽን በሰጠነው መሰረት ዛሬ ውሹሽ ላይ ከ80 በላይ ማዕድ ማጋራት ስራዎች በጥሩ ሁኔታ የተሰራበት ስራዎች ይሄ በጣም የሚያስመሰግን ተግባር መሆኑን እየገለጽኩኝ ይህን ተግባር ደግሞ ተረባርበው በ2 ቀንና በ3 ቀን ያደረገው ጠንካራ የውሹሽ ከተማ ወጣቶች አሉ፣ የሃይማኖት ተቋማት አለ፣ የአካባቢ ባለሀብቶች አሉ። ዛሬ ከ180 ሺህ ብር በላይ ውሹሽ ማዘጋጃ ላይ ይህ ድጋፍ ሲደረግ ከ10 በማይበልጡ ባለሀብትና 3 ተቋማት ሃይማኖት ተቋማቶች ናቸው ድጋፍ አድርጎ 80 አቅም ደካሞችን ማዕድ በማጋራት አብሮ ከባህል ሀብት ጋር እኩል በልቶ ጠግቦ እንዲያድሩ የተደረገበት ሂደት በጣም የሚያስመሰግንና ቀጣይ ደግሞ እኛ እንደ ወረዳ ምን ማድረግ አለብን የሚለውን ነገር በጋራ እቅድ አቅደን ወደ ስራ እያስገባን ያለንበት ሂደት አለ። ማህበረሰቡን ከተረጂነት ለማላቀቅ መስራት እየቻሉ የኢኮኖሚ አቅም ላጡ ወገኖች የስራ እድል በመፍጠር ከተረጂነት እንዲላቀቁ የተለያዩ እንቅስቃሴዎች እየተደረጉ መሆናቸውንም ገልጸዋል። ከተረጂዎች ባለፉት አመታት አምናና አቻምና ከሚረዱ ሴቶች 20 ሴቶችን መልምለን በማህበር አደራጅተን የወረዳ መንግስት ከ500 ሺህ በላይ ወጪ በመመደብ 500 ዶሮዎችን የእንቁላል ዶሮዎችን ገዝቶ አመጥቶ በመስጠት ሼድ በመስራት ዛሬ እነሱ ራሳቸውን ችሎ ከዚህ ከዘንድሮ ተረጂነት ወጥቶ እንቁላል ለገበያ አቀርቦ እነሱ ሌሎችን ወደ መርዳት የሚደርሱበትን ስራ ሰርተናል። በመቀጠል ደግሞ ሌሎች አሁንም የሚረዱ በጉልት ፀሐይ ላይ ትናንሽ ስራዎችን ጥቃቅን ስራዎችን ሰርቶ ከእጅ ወደ አፍ የሚበሉ አሁንም ከተረጂነት ያልተላቀቁና እንዲህ አይነት ተረጂነት የሚጠብቁትን ሴቶች ለይተን አሁንም 20 ሴቶች ተደራጅተው 10 ምጣድ በመንግስት ወጪ ወደ 20 ኩንታል መነሻ ካፒታል የሚሆን የእንጀራ ጤፍ ተፈጭቶ በመንግስት ወጪ ቤት አመቻችተን ሁኔታ አመቻችተን ዛሬ እንጀራ እየጋገሩ ለገበያ አቅርቦ ለሆቴሎች፣ ለልኳንዳዎች፣ ለአካባቢ ገበያ እየሸጡ ከዚህ ከተረጂነት እንዲላቀቁ አድርገን ወደ ስራ አስገብተናል። እነዚህ ሰዎች ሁሉ ጊዜ የሰው እጅ እየጠበቁ እንዲኖሩ አይደለም፣ የሰው እጅ እያዩ እንዲኖሩ አይደለም። ቀደም ሲል ቅድም እንዳልኩት ያው ቀደም ሲል በዶሮ ወደ 20 ሴቶችን አደራጅተን አስገብተን ካፒታል እስካሁን እያከማቸው ያሉበት ሁኔታዎች አሉ። በመቀጠል ደግሞ በቅርብ ጊዜ እናት ለምን በጉልት በሚል ሀሳብ ፓርቲያችን ባመጣው ሀሳብ 10 ምጣድ ተዘጋጅቶ 20 ሴቶችን አደራጅተን ወደ ስራ ገብተናል። እነሱም ወደ ተሻለ ሁኔታ እየሄዱ ያሉበት ሁኔታዎች አሉ። እነኚህንም ደግሞ እኛ ያሰብን ያለነው አሁን ዛሬ እዚህ ቤታችን ማዕድ መጋራት ላይ የተሳተፉትን መስራት የሚችሉትን አቅም ያላቸውን ጉልበት ያላቸውን በተለያየ በኢንተርፕራይዝ በተለያየ በግብርና ከተማ ስራዎች አደራጅተን ወደ ስራ ለማስገባት ነው ማቀደን ስራ አለን ነው። በአጭር ጊዜ እነሱን ደግሞ ወደዚህ ውስጥ አስገብተን ሁሉ ጊዜ የሰው እጅ ማየት አስፈላጊ ስላልሆነ ወደዚህ እናስገባለን የሚል እሳቤ ይዘን ነው እየሰራን ያለ ነው። በ35ቱ ቀበሌ ላይ ሁሉም በየአመቱ ይሄንን ልምድ አድርጎ እንዳይወስድ ስራ እድል እንዲፈጠር በዶሮ እርባታ፣ በበግ እርባታ እና በጓሮ አትክልት እያንዳንዱ ማህበረሰብ ተደራጅቶ ከሰው እጅ ከማየት ራሱን ችሎ እንዲመገብና ለሌላው ድጋፍ እንዲያደርግ በእኛ ወረዳ መንግስት በሚያመጣው ስትራቴጂና ፖሊሲን መሰረት በማድረግ እያንዳንዳችን አቀናጅተን ማህበረሰባችንን ልማት በማስገባት ከመረዳት ወደ መርዳት እንዲገቡ በጋራ እየተረባረብን እየሰራን ያለንበት ሂደት ነው እንደ ወረዳ ያለው። ኢትዮጵያ የባህር በር ባለቤትነትን ለማረጋገጥ የጀመረችውን ጥረት ጃፓን እንደምትደግፍ ገለጸች። በጃፓን ጠቅላይ ሚኒስትር ልዩ አማካሪ ኦሳዳማና በኢትዮጵያ የጃፓን አምባሳደር ሺባታ የተመራ የልኡካን ቡድን ከብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል ዶክተር አሰፋ ቢዩና ከሌሎች የተቋሙ ከፍተኛ አመራሮች ጋር ምክክርም አካሂዷል። ከኢትዮጵያ ብሮድካስቲንግ የተገኘ ዘገባም አብይ ብርሃኑ።
በውይይቱ ኢትዮጵያና ጃፓን ከዚህ ቀደም በደህንነትና ጸጥታ ጉዳዮች ዙሪያ በጋራ መስራታቸውን ተግባራት በማጠናከር በቀጠናው የሚንቀሳቀሱ ሽብርተኛ ቡድኖችንና ድንበር ተሻጋሪ ወንጀለኞችን ለመከላከል ውይይት አድርጓል። እንዲሁም በሳይበርና በአቪዬሽን ደህንነት ዙሪያ የሚደረጉትን ትብብሮችና የመረጃ ልውውጦችን ለማጠናከር በሚቻልባቸው ጉዳዮችን መክረዋል። የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል ዶክተር አሰፋ አብዩ በኢትዮጵያ ሀገራዊ ለውጡን ተከትሎ የተከናወኑ ፖለቲካዊ ኢኮኖሚያዊና ማህበራዊ እንዲሁም የጸጥታ ዘርፍ ሪፎርሞችን በተመለከተ ለጃፓን ልዑክ አባላት ገለጻ አድርጓል። ምክትል ዳይሬክተር ጀነራል ዶክተር አሰፋ አብዩ ኢትዮጵያ በሰላማዊ አማራጭ መንገዶች የባህር በር ተደራሽነትን ለማረጋገጥ የጀመረቻቸውን እንቅስቃሴዎች ለልዑካን ቡድኑ አብራርተዋል። የጃፓን ጠቅላይ ሚኒስትር ልዩ አማካሪ ኦሳዳ ማና በበኩላቸው ኢትዮጵያ ካላት ስትራቴጂካዊ ጠቀሜታና ተጽዕኖ ፈጣሪነት አንጻር የሁለቱን ሀገራት ትብብርና አጋርነት ወደ ላቀ ደረጃ ለማሳደግ እንደሚሰራ አመልክቷል። ከብሔራዊ መረጃና ደህንነት አገልግሎት ጋር በመረጃና በልምድ ልውውጥ እንዲሁም በአቅም ግንባታ መስኮች የተጀመሩ የአጋርነት ስራዎች ተጠናክረው እንደሚቀጥሉ ጠቅሰው ኢትዮጵያ በሰላማዊ መንገድ የባህር በር ተደራሽነትን ለማረጋገጥ የጀመረቻቸውን ጥረቶች ጃፓን እንደምትደግፍ ገልጸዋል። የኢትዮጵያን የኢኮኖሚ እድገት ያደነቁት የጃፓን ጠቅላይ ሚኒስትር አማካሪ በአጭር ዓመታት ውስጥ ተጨባጭ ለውጥን ያመጣ ሪፎርምና በአይን የሚታዩ ትላልቅ የከተማ ልማት ስራዎችን መስራቷ ለሌሎች በአብነት የሚወሰድ መሆኑን መግለጻቸውን ነው የብሔራዊ መረጃና ደህንነት አገልግሎት ለኢቢሲ የላከው መረጃ ያመለከተው። ለሰባተኛው ጠቅላላ ሀገራዊ ምርጫ ከ164,000 በላይ አካል ጉዳተኞች ተመዝግበዋል ተባለም። ሚያዝያ 14 ለሚጠናቀቀው የመራጮች ምዝገባ ከ164,000 በላይ አካል ጉዳተኞች የተመዘገቡ ሲሆን ከ260 በላይ እጩ አካል ጉዳተኞች ደግሞ የተለያዩ ፓርቲዎችን ወክለው በምርጫው ተሳታፊ መሆናቸውም ተነግሯል። አካል ጉዳተኛውም በምርጫ ሂደቱ ላይ ተሳታፊና ተካታች ለማድረግ ምቹ ሁኔታዎችን መፍጠሩን የብሔራዊ ምርጫ ቦርድ በተለያየ ጊዜ ሲገልጽ መቆየቱም ይታወሳል። እንደተባለው የድጋፍ ማሰባሰብ ላይ ዝቅተኛ ቁጥር እንዲያስፈርሙ የማድረግ ስራዎችን ተሰርቷል። እንግዲህ እነዚህ ናቸው። ከዛ ውጭ አዋጅ ውስጥ በርካታ አንቀጾች ናቸው ያሉት። ለምሳሌ ምርጫ ጣቢያ ሲቋቋም እነሱን ታሳቢ ያደረገ መሆን አለበት፣ እነሱንና ሌሎችም ግምት ውስጥ የገባ መሆን አለበት ይላልና ምርጫ ጣቢያዎች እንዲፈተሹ የማድረግ ስራዎች ተሰርቷልና ቦርዱ አንደኛ የመጀመሪያ ከጥናቱ በኋላ የሰራው ስራ አንደኛ አዋጁ ነው። አዋጁ እንዳልኩሽ የተወሰነ ጀስቲፋይ ሲያደርግ ራሱ ራሽናሊቲውን ያስቀመጠው አካል ጉዳተኞችን ለማካተት ተብሎ አካታችነትን ለማጠናከር ተብሎ ነው የተቀመጠው አዋጁ ራሱ። ከዛ ውጭ እንትን ላይ 1162 ላይ ሁሉን አቀፍ ነው የሚለው። ሁሉን አቀፍ ሲል አካታችነት ማለት ነው። ሁሉን ማቀፍ አለበት፣ ሁሉም ዜጋ በዚህ ውስጥ መታቀፍ አለበት የሚል ነገሮችን ነው ያነሳና ከዛ ተግባራዊ እንቅስቃሴ ተጀመረ። ተግባራዊ እንቅስቃሴ ፖሊንግ ስቴሽን በተለይ ስታብሊሽ ሲደረግ ሲቋቋም መጀመሪያ ሪከርድ መደረግ ስላለበት ጂአይኤስ በሚባል የፕሮግራም ነው የተካተተው እና እያንዳንዱ የቲም ተዋቅሮ በየሚቋቋምበት ቦታ ላይ አክሰሲቢሊቲ ቼክሊስት ተሰርቶ አክሰሲቢሊቲን በተመለከተ እያዩ እንዲቋቋም ተደረገ። እንግዲህ የኛን ሀገር ቶፖግራፊ የምናውቀው ነው። በጣም አንዳንዴ አስቸጋሪ ነገሮች ሊፈጠሩ ይችላሉ ከርቀትም ከምንም አንጻር፣ ግን ቢያንስ ከተማ ያሉትን አክሰሲብል የማድረግ ስራዎችን መሰራት አለበት የሚለው ቁርጠኛ እርምጃ ተወሰደና እንዳልኩሽ ኤክስ ዋይ ኮኦርዲኔሽን በሚል ውስጥ ኦልሬዲ ሪካርድ ተደረገ። እሱ ከተደረገ በኋላ ለህዝብ ይፋ ተደረገ። የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽንም አካል ጉዳተኞችን በቅድመ ምርጫ፣ በምርጫ ወቅትና በድህረ ምርጫ ሂደት ላይ ያላቸው ተሳትፎ ለማጠናከር የሚመለከታቸው አካላት በቅንጅት መስራት እንደሚገባቸውም ተገልጿል። ሊጠናቀቅ የቀናት ዕድሜ ብቻ በቀረው የመራጮች ምዝገባ እርሶስ የምርጫ ካርድ በእጆ አስገብተዋል? በሚቀርበው ምርጫ ጣቢያ በአካል በመገኘት ወይም የምርጫ መተግበሪያን በመጠቀም በዲጂታል አማራጭ በቀላሉ መመዝገብ ይችላሉ። በዚህም ሀገራዊ ምርጫ በመሳተፍ የእርሶም ሀገራዊ የዜግነት ግዴታዎት እንዲወጡ ተጠይቀዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። የግብርናው ዘርፍ ምርታማነት የምግብ ሉዓላዊነትን ማረጋገጥ የሚያስችል አቅም እየፈጠረ ነው ተባለም። ከሀገራዊ ለውጡ ማግስት በግብርናው ዘርፍ የተከናወኑ የሪፎርም ስራዎች ከምርታማነት አቅምን በከፍተኛ ደረጃ በማሳደግ የኢትዮጵያን የምግብ ሉዓላዊነትን ለማረጋገጥ የሚያስችል አቅም እየፈጠረ መሆኑን የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ ገልጸዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ብሩክታይት ብርሃኑ እንደሚከተለው ታቀርበዋለች።
የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ የለውጡ መንግስት በብዝሃ የኢኮኖሚ ስርዓት የግብርና ምርታማነትን የሚያሻሽሉ የፖሊሲ እርምጃዎች ተወስዷል ብለዋል። በዚህም በአጭር ጊዜ ውስጥ በሁሉም መስክ የተኪ ምርት አቅምን በማሳደግ የውጭ ንግድ ዓለም አቀፍ ተወዳዳሪነት ማሳደጉን ጠቅሰዋል። የግብርና ዘርፍ በዝናብ ጥገኝነት ላይ ተንጠለጠለና የዜጎችን የምግብ ሉዓላዊነት ፈታኝ አድርጎት ቆይቶ እንደነበር አስታውሰዋል። የአየር ንብረት ለውጥና የአካባቢ ደህንነት መመናመንን በተለያዩ ወረዳዎች ላይ የሚኖሩ ዜጎች የእርዳታ ጥገኛ ሆነው እንደቆዩ አስረድተዋል። በአጭር ጊዜ ተግባራዊ የተደረጉ የፖሊሲ እርምጃዎችና የሴፍትኔት ልማታዊ መርሃ ግብር በርካታ ዜጎችን የግብርና ምርታማነት በማሳደግ ከተረጅነት ወደ ምርታማነት ማሸጋገር እንደተቻለ አብራርተዋል። በዚህም በሁሉም የግብርና መስክ የተፈጠረው ምርታማነት አቅም የኢትዮጵያን የምግብ ሉዓላዊነት ለማረጋገጥ የሚያስችል አቅም እየፈጠረ መሆኑን አንስተዋል። የኢትዮጵያ ዜና አገልግሎት ዋና ስራ አስፈጻሚ ሰይፌ ደርቤ በበኩላቸው መገናኛ ብዙሃን በዲሞክራሲ ስርዓት ግንባታና በተለያዩ የልማት ስራዎች ላይ ወሳኝ አጀንዳ በመቅረጽ ሰፊ ስራ እየሰሩ ነው ብለዋል። የምግብ ሉዓላዊነትን ለማረጋገጥ በሚደረገው ጥረት ከግብርና ሚኒስቴር ጋር በመተባበር በትኩረት እየሰራ እንደሚገኝ ገልጸዋል። የኢትዮጵያን የተረጅነት ታሪክን በማስቀረት የምግብ ሉዓላዊነትን በማረጋገጥ የዜጎችን ክብር የሚያጎናጽፍ ድል እየተመዘገበ እንደሚገኝ አስረድተዋል። የኢትዮጵያ ዜና አገልግሎት ከኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ጋር በመተባበር የግብርና ምርታማነት ለምግብ ሉዓላዊነትና ለሀገር ክብር በሚል መሪ ሀሳብ በለውጡ ዓመታት በግብርና ዘርፍ የተገኙ ውጤቶች ላይ ያተኮረ የምክክር መድረክ መጋቢት 23 ቀን 2018 ዓ.ም ማካሄዱ ይታወቃል። ክቡራትና ክቡራን ተመልካቾቻችን ከከፋ ማህበረሰብ ሬዲዮና ቴሌቪዥን ድርጅት ለሰዓቱ ያሰናዳናቸው ዜናዎች ቀደም ሲል የተከታተላችኋቸውን ይመስሉ ነበር። ዜናዎቹን እየመራው ፍጹም ተሾመ አብሬያችሁ ቆየው። ከቀሪ መሰናዶች ጋር እንድትቆዩ ጋበዝኩ። ሰላም።